ሰሞኑን ያለነው እንግዲህ እንደምታውቁት የሕማማቱና የትንሣኤው ሰሞን ስለሆነ ትኩረታችን ሁሉ እሱ ላይ ነው የሚሆነው። ከሌላ ጊዜ ይልቅ ትኩረት ሰጥተን ይሄንን ሐሳብ የእግዚአብሔር ቃል ምን ይላል የሚለው እንመለከታለን። የስቅለት ዓርብ ሲባል ብዙ ጊዜ ሰምታችሁ ታውቃላችሁ፣ ወይም ደግሞ ፈረንጆቹ ጉድ ፍራይዴ ይሉታል። እኛ ክርስቲያኖች ምን አይነት መረዳት ነው ስለዚህ ቀን ሊኖረን የሚገባው? ምንስ መልእክት አለው የሚለውን ብንመለከት መልካም መስሎ ስለታየኝ የእግዚአብሔርን ቃል መሰረት አድርጌ የተወሰኑ ነገሮች እናያለን። ከሰዓት በፊት ዛሬ ባለን ጊዜ ምንድን ነው የስቅለት ዓርብ የሚባለው ወይም ጉድ ፍራይዴ የሚባለው? አንዳንድ ጊዜ ቅዱሱ ዓርብ ይሉታል። ጌታ የተሰቀለበት ቀን ሐሙስ ዕለት ታልፎ ተሰጠ፣ ተወሰደ። ዓርብ ዕለት ተገረፈ፣ ተሰቃየ፣ ነፍሱን አሳልፎ ሰጠ። ይሄ ቀን ግን የተለያየ አመለካከት ባላቸው ክርስቲያኖች ዘንድ በተለያየ ስያሜ ይጠራል እና እኛስ ክርስቲያኖቹ ይህንን ቀን እንዴት ነው የምናስበው? በዚህ ቀን ማድረግ የሚገባን ምንድን ነው፣ የማይገባን ምንድን ነው የሚለውን መመልከት ጥሩ ነው። ምክንያቱም በዙሪያችን ያሉ ነገሮች የየራሳቸውን በጎም አሉታዊ ተጽዕኖ ይፈጥሩብናል። ለመሆኑ ይሄ ዓርብ ቅዱስ እንበለው? ዓርብን ሙስሊሞች የሚያዩበት ቀን አለ። ዓርብን ክርስቲያኖች የሚያዩበት ቀን አለ። ዓርብን አይሁዳውያን የሚያዩበት ቀን አለ፣ የሚያዩበት መንገድ አለ። በእግዚአብሔር ቃል ውስጥ እና በአይሁዳውያን አመለካከት ውስጥ የሰው ልጅ የተፈጠረው በስንተኛው ቀን? በስድስተኛው ቀን። እግዚአብሔር ሰውን በስድስተኛው ቀን ከምድር አፈር ምን አደረገው? እናንተ መልሱልኝ። አበጀው። አበጀው በሉ እስኪ። መቼ? በስድስተኛው ቀን። ስድስተኛው ቀን ዓርብ ነው፣ ሰው የተፈጠረበት ቀን ማለት ነው። ሰባተኛ ቀን የተባለው ሰንበት ነው፣ ቅዳሜ ነው ለአይሁዳውያን። የመጀመሪያ ቀን የተባለው እሁድ ነው። ሰው ዓርብ ዕለት ከምድር አፈር ተበጀ። በትክክል የወደቀበትን ቀን አናውቅም። ይሄ ሰው ወደቀ። የወደቀውን የሰው ልጅ ለመቤዠት ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ የሰው ልጅ በተፈጠረበት ቀን ላይ ለሰው ልጅ ምን ሆነ? ተሰቀለ። እግዚአብሔር ነገሮችን ሁሉ በፕላን እንደሚሰራ ይግባል ወገኖች። እግዚአብሔር የዕቅድ አምላክ። ዓርብ ላይ ጌታ ኢየሱስ ተሰቀለ። ይሄንን ዓርብ ደግሞ ከክርስትና እምነት ውጪ የሆነ ወይም የአንቲክራይስት አመለካከት ያላቸው በተለየ መንገድ ያስቡታል። ጌታ ሰው ተፈጥሮ የወደቀው ሰው በተፈጠረበት ቀን በዓርብ ሞተለት። ከዛ ዓርብን ቅዳሜን አድሮ እሁድ ተነሳ። እሁድ የሳምንቱ የመጀመሪያው ቀን ነው። ስለ ጌታ ኢየሱስ መጽሐፍ ቅዱስ ሲናገር እርሱ በሁሉ ፊተኛ ይሆን ዘንድ ይለዋል። እግዚአብሔር በሁሉ ነገር ምንድን ነው? ፊተኛ። ፊተኛ ማለት ምን ማለት ነው? ቀዳሚ፣ የበላይ ማለት ነው። ለምሳሌ ዓለም ሳይፈጠር የእኛ ጌታ ነበር። በሁሉ ፊተኛ ነው ስለሚለው ዓለም ሳይፈጠር ነበር። ከፍጥረት በፊት በኩር ነው ይለዋል። ከፍጥረት በፊት በኩር ነው ሲል ፍጥረት ሳይፈጠር እሱ በኩር ሆኖ ነበር ማለት ፈጣሪ ሆኖ አምላክ ሆኖ ነበር ይለው። ፍጥረት ሳይፈጠር አሁን እኛ በኩርን ስንሰማ መጀመሪያ የተወለደ የሚለው ስለሚገባ በዛ አውድ ስለምንሰማው ነው የምንሳሳተው እንጂ ከፍጥረት በፊት በኩር ነው ሲል ፍጥረት ሳይፈጠር ነበረ ነው የሚለን። ከዚያ ይሄ ፍጥረት ሳይፈጠር የነበረው ጌታ ዮሐንስ 1:1 ደግሞ ሄዳችሁ ስትመለከቱ በመጀመሪያ ቃል ነበር፣ ቃል የት ነበር ይላል? በእግዚአብሔር ዘንድ ነበር። እራሱ በእግዚአብሔር ዘንድ የነበረው በአብና በመንፈስ ቅዱስ ዘንድ የነበረው ቃል እራሱ ደግሞ ምን ነበር ይለናል? እግዚአብሔር ነበር ይለናል። በሌላ አማርኛ ዓለም ሳይፈጠር ነበር። ማን? ሥላሴ፣ አብ፣ ወልድ፣ መንፈስ ቅዱስ። ከዛ ስንመጣ ወደዚህ ወደ አዲስ ኪዳን ደግሞ ያመጣንና በሁሉ ፊተኛ ይሆን ዘንድ ከሙታንም ምንድን ነው ይለዋል? በኩር ነው ይለዋል። ዳግም ተመልሶ ላይሞት ፊተኛ ሆኖ የተነሳ ከሱ በፊት ላይሞት የተነሳ ሌላ የሌለ ሆኖ የተነሳው ማን ነው ይላል? ጌታ ኢየሱስ። መቼ ነው ፊተኛ ሆኖ የተነሳው? የሳምንቱ የመጀመሪያው ቀን ላይ። ቀኑም መጀመሪያ በትንሣኤ ላይሞት እንደገና በመነሳትም ጌታ ኢየሱስ የመጀመሪያ። እግዚአብሔር የሚሰራውን ነገር ሁሉ በምን ይሰራል? በፕላን ይሰራል። ክብር ለስሙ ይሁን። ይህን አልካልኳቸው ወደዚህ ወደ ዓርቡ ልመልሳችሁ። ከፋሲካ በፊት ከአይሁዳውያን ፋሲካ በፊት ያለው ዓርብ ነው ይሄ የስቅለት ዓርብ የተባለው። ጌታ ታልፎ ተሰጥቶ የተሰቀለበት ቀን። ስለዚህ አሁን ከጌታ ሞትና ትንሣኤ በኋላ በየዘመናቱ የተነሱ ክርስቲያኖች ይሄንን ቀን ስቅለተ ዓርብ ይሉታል። በአማርኛችን በእኛ ሀገር
ስቅለተ ዓርብ ይባላል። በፈረንጆቹ ጉድ ፍራይዴይ ይባላል። አንዳንድ ቦታ ሆሊ ፍራይዴይ ይባላል። በዚህ ቀን ክርስቲያኖች ተሰብስበው ከሌላው ቀን በተለየ መንገድ ሌላው ቀን፣ ሌላው ሳምንት፣ ሌላው ወር ከሚያደርጉት በተለየ መንገድ ተሰብስበው አንድ ላይ በተለይ ቦታ ሲኖራቸው፣ የጸሎት ቦታ ሲኖራቸው እንደዚህ አይነት ነገር ማድረግ ሲችሉ፣ አለበለዚያም በቤተሰብ ደረጃም በቤታቸው ተሰብስበው ምን በማድረግ ነው የሚያሳልፉት? ያንን ቀን የተመረጡ ስቅለቱን፣ ሕማማቱን፣ ስቃዩን የሚያሳዩ ዝማሬዎችን በመዘመር በመጸለይ ስለ ጌታ ኢየሱስ መከራና ስቃይ የሚያሳዩ የቅዱሳት መጽሐፍት ክፍልን እሱ ስለ በደላችን ቆሰለ፣ ደቀቀ፣ ስለ መተላለፋችን የሚሉትን የደረሰበትን መከራ የሚያሳዩ ይህንን ሁሉ መከራ የተቀበለው ለኔ ነው የሚለውን የሚያሳዩ አገልግሎቶችን፣ የጸሎት ፕሮግራሞችን በማከናወን ለኔ ነው ለኛ ነው በማለት አብሮ ያሳልፋል። ከዚህ ውጪ በእንደነዚህ አይነት ቀናት የጌታን እራት በመውሰድ ያሳልፋል። ምኑን ነው ግን ማስታወስ የሚፈልጉት? ያንን መከራው፣ ስቃዩ። ክብር ለእግዚአብሔር ይሁን። እስቲ ለኔ ነው የተሰቃየው። ይኸውላችሁ ሰው ምን ያህል እንደሚወደን የምናስበው ለኛ የከፈለውን ዋጋ በማየት ነው። ፍቅር በምን የሚገለጥ ነው? በስራ። ለዚህ ነው እኮ ጌታ ሲናገር ምን አለ? ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም። ፍቅር የሚገለጠው በመሰጠት ነው። ፍቅር የሚገለጠው ለሌላው ደስታ ስቃይ በመቀበል ነው። ለምሳሌ እናቶች ከምጥ ጀምሮ በማሳደግ ውስጥ የሚከፍሉት ዋጋ ለልጆቻቸው ያላቸውን ፍቅር አመልካች። አባቶች በስራቸው ቦታ ዋጋ በሚከፍሉባቸው ሁኔታዎች በታላቅ ትዕግስት የተሸከሙትን ሸክም ተሸክመው የሚያልፉበትን ያንን መራራ ሁኔታ ታግሰው ማለፋቸው ይህን በማድረግ ለቤተሰባቸው፣ ለትዳራቸው፣ ለኑሯቸው የሚያመጡትን የሚያመለክት ነው። ፍቅራቸውን አመልካቸው። ወገኖቼ ፍቅር ምን አለው? ስራ። ስቅለተ ዓርብን ስናስብ ምኑን እንድናስብ ነው ሊያደርገን የሚገባው? ይሄ ሁሉ ፍቅር ለምን ስለሆንኩኝ? ይሄ ሁሉ ስቃይ ለምን ስለሚገባኝ? ወይስ እንዲያው ስለወደደኝ? እንዲያው ወደደን፣ ስሙ ብሩክ ይሁን። የሚወደንንና ዋጋ የሚከፍልልንን ሰው በትክክል ስንረዳው ከዚያ በኋላ ከዛ ሰው ጋር ያለ ግንኙነት ምን ይሆናል? ይስተካከላል። ስህተታችን እናርማለን። አንዲት ልጅ መቼም ትምህርት ቤት ሲሄዱ ልጆች የተለያየ ነገር ሲሰሙ ነው የሚውሉት፣ ሲያዩ ነው የሚውሉት እና ትምህርት ቤት ጓደኞቿ ይሄንን ለብሰው መጥተው የኔ ልብስ ይሄ ነው ሲሉ ቤት ትመጣና አባቷን ጓደኞቼ ይሄ ያላቸው እኔ ግን የለኝም ትላለች። አባት መከራውን ይበላና ተበድሮ ለምኖ ሻይ ጠጣበት ተብሎ የተሰጠውን ሰብስቦ ገዝቶ ይሰጣል። ምስኪን ድሃ ነው። አባት በምን ውስጥ አልፎ ይሄን ገንዘብ አምጥቶ ለሷ እንደው እንደ ሌሎቹ ባይችል የሚያስፈልጋትን እንደሚሰጣት አታውቅም። ሁሌ እያለቀሰች አንተ ሌሎች አባቶች ለልጆቻቸው ያደረጉትን አላደረክልኝም ትለዋለች፣ አላሟላህልኝም ትለዋለች። እሱ ግን ያቺኑ የሚያሟላትን ነገር እንዴት እንደሚያመጣት እሱ ነው የሚያውቀው። በዚህ ቀን ይሄ ያስፈልገኛል ብላ ጠይቃ ያንን የሚያስፈልጋትን ለማድረግ ጥረት እያደረገ ሳለ ለልጁ አስቀድሞ በእንባ ነግሯታል። ልጄ እኔ እኮ ማረግልሽን ነገር ማረገው በዚህ ውስጥ እያለፍኩ ነው። እስከዛሬ ያልነገርኩሽ ሕፃን ነሽ ብዬ ነው። አይምሮሽ ችሎ አይሸከመውም ብዬ ነው። ነገር ግን በዚህ ውስጥ እያለፍኩ ነው ሲላት ትንሽ ቆጥቁጧት፣ ግን ብዙም ትኩረቷ የምትፈልገውን ነገር ማግኘት ላይ ስለነበረ ዝም ብላ ሄዳ ነበር። ድንገት እሷ ከትምህርት ቤት ስትመጣ አባትየው ለእሷ የሚችለውን ለማድረግ የጠየቀችውን ለማሟላት ሲሮጥ የመኪና አደጋ ደርሶበት ታገኛለች። በሞትና በሕይወት መካከል እያለ ትደርሳለች። አባዬ እጅህ የተሰነጣጠቀው፣ አባዬ የተረከዘህ እንደዚህ የሆነው፣ አሁን ደግሞ በመኪና አደጋ በሞትና በሕይወት መሃል ያለው ለኔ እንደሆነ አሁን ገብቶኛል። እንዴት አድርጌ ላስተካክለው? እንዴት ከሞት ላስቀረው? አካትሙትብኝ። አሁን ገና ሲገባኝ አንተ ከኔ መለየት የለብህም፣ መሞት የለብህም። አሁን ግን ገብቶኛል ምን ያህል ወደህ በምን ውስጥ አልፈን እንዳሳደግከኝ። የአባቷ ፍቅር የገባት ሲዘገይ ነው። ብዙዎቻችን ፍቅር የሚገባን መቼ ነው? ዘግይቶ ነው። በጊዜ እንዲገባን ጌታ ይርዳል። ልጆቻችንም በጊዜ እንዲገባቸው ጌታ አይምሯቸውን ይክፈት። የጌታን ፍቅር በከፈለው መስዋዕት ውስጥ ነው የሚታየው ለኛ ያለው ፍቅር። ስቅለቱን ስናስብ ራሳችንን እዛ ጋር ማስቀመጥ ነው። ለአንተ ነዋ፣ ለአንቺ ነዋ፣ ለእኔ ነዋ ይሄን የሆነው ጌታ።
ሌላ ምን ምክንያት አለው ወንድሞቼ? ከሰማይ የሚያወርደው ሰው ወደ መሆን የሚያመጣው መስቀል ላይ ወደ መሰቀል የሚወስደው እኔና እናንተን መግዛት መቤዠት ካልሆነ ምን ምክንያት አለው? ጌታ ጉድለት አለው እንዴ? እኔና እናንተ እኮ ብንሮጥ የምንሮጠው ምናልባት ቆንቆ ለመድፈን ነው ይባላል፣ ጉሮሮ ለመዝጋት ነው ይባላል። ጌታ ግን ያንን ሁሉ ስቃይና መከራ ለእኔ ለአንቺ ለአንተ ሲል ምን አለ? ተቀበለ። እግዚአብሔር አይናችን ይክፈት። አንዳንድ ቦታ በጾም በጸሎት ነው የሚታለፈው። እድሉ ኖሮ ቦታው ኖሮ ሁኔታው ተመቻችቶ በዛ ሁኔታ በእግዚአብሔር ፊት ቢታለፍ መንፈሳዊነትን የሚጨምር ስለሆነ ጥፋት አይደለም፣ ተገቢ ነው። መንፈሳዊነትን የሚጨምሩ ነገሮች አስፈላጊ ናቸው። አንዳንድ ቦታ ደግሞ ጥቁር በመልበስ የራሳቸውን ስራ ባለመስራት በቃ ያን ቀን እንደው በጌታ ፊት ሆናለሁ። ድሮ ወደ ጌታ ሳንመጣ በፊት በነበርንባት የቀደመ እምነት ውስጥ ደግሞ ስንት በመስገድ ነበር የምናሳልፈው። በደረታችን የተኛን እየተነሳን እጃችን እየዘረጋን እየተንበረከክን ቀኑን የምናስበው አትሊስት እንደው ስህተት ቢኖረን ልክ ባንሆን ቀኑን ግን የምናስበው በዚያ ቀን ጌታ ያደረገልንን ለማሰብ እየሞከርን ዛሬ እውነት ከገባን በኋላ ዛሬ እኔና እናንተ ወንጌሉ ከገባን በኋላ በእርግጥ ይሄን ማሰብ ያለብን በስቅለተ ዓርብ ብቻ ሳይሆን ሁልጊዜ ቢሆንም ቢያንስ የሕማማቱ ሰሞን ጌታንና ፍቅሩን ምን ያህል እናስባለን። እግዚአብሔር ያንቃን ወገኖች። ጥቁር መልበሱ ተገቢ ባይሆንም በመሰረቱ አንዳንዶች ለጌታ ነው የሚያዝኑለት። ነው ለጌታ እናዝንም። ጌታ ያደረገው ለእኛ ነው። ታስታውሳላችሁ ጌታ ኢየሱስ ሊሰቀል ወደ ጎልጎታ መስቀል አሸክመውት ሲሄዱ ሴቶች እናቶች የወለደ አንጀት የሚባል ነገር አለ እያዩ ምን ይሉ ነበር ይላል? ያለቅሱ ነበር ይላል። እየደረሰበት ያለውን እነሱ እንደ አንድ ሰው ነው ያዩት። እንደ መሲህ ብቻ አይደለም። አንዳንዶች ናቸው እንደ መሲህ ያዩት፣ የሚያምኑት ብቻ ናቸው እንደ መሲህ ያዩት። ሌሎቹ ሰዎች ግን እንደምንድን ነው የሚያዩት? ወደ መሰቀል እንደሚሄድ በ30 ዓመቱ ማክሲመም 33 34 ዓመት በዚህ ዕድሜ ያለ ጊዜው መከራ እየተቀበለ ወደ መሰቀል እንደሚሄድ ነበር ያዩትና አለቀሱለት ይላል። እየደረሰበት የነበረው ስቃይና መከራ፣ ይፈሰው የነበረ ደም፣ ሰውነቱ ላይ የነበረ የግርፋትና የተተለተለ የሰውነት ክፍል ሲያዩት አስለቀሳቸው። ግን ለማን ይሄ ሆነ ወንድሞቼ? ለኔ በሩስቲ ለኔና ለእናንተ ዕዳችንን ለመክፈል ነው ጌታ ይሄ ነው። ሲያለቅሱለት ጌታ ምን አለ? ለኔ አታልቅሱ፣ ለራሳችሁ አልቅሱ። ምክንያቱም ይሄ ሁሉ የሚደርስብኝ ለኔ ሳይሆን ለማን ነው? ለእናንተ። ለራሳችሁ አልቅሱ አለ። ምክንያቱም ኢየሩሳሌም ኢየሩሳሌም ነቢያትን የምትገዲ ወደ አንቺ የተላኩትን የምትገፊ የምታሳድጂ ዶሮ ከክንፎቿ በታች ጫጭቶቿን ለመሰብሰብ እንደምትጥር እንዲሁ ብዙ ጊዜ ልሰበስባችሁ ጣርኩ፣ እናንተ ግን እምቢ አላችሁ። ስለዚህ ደማችሁን የሚያፈስ የሚበትናችሁ የሚጨርሳችሁ ይመጣባችኋል ብሎ ያለቀሰላቸውን እያስታወሰ ለራሳቸው አልቅሱ፣ እኔም ባትቀበሉ የሚመጣባችሁ ምንድን ነው? ፍርድ ነው። ዓርብን ስናስብ ብዙ ነገር ነው አብረን የምናስብ። ስቅለቱን ስናስብ እግዚአብሔር መንፈሳችንን ወደ ኋላ ወስዶ ያንን ምሕረት ያንን ፍቅር ያንን ታላቅ ትዕግስት ማየት እንድንችል ይርዳል። አንዳንዶች በዚህ በስቅለተ ዓርብና በሕማማቱ ሰሞን መስቀል ያለበት ዳቦ ጋግረው ወዳጅ ዘመዶቻቸውን ጠርተው ያበላል፣ መስቀሉን ለማስታወስ። በዛ ሰሞን ብቻ መታወሱ ከፋ እንጂ እንዲህ መደረጉ ራሱ ስህተት የለውም። እኛም ባህል እኮ አይታችሁ ከሆነ ያው ውጭ ከወጣን ቀርቶ ነው እንጂ እኛም ጋር ፋሲካ ሰሞን ሰው ምንድን ነው የሚያደርገው? ልብላችኋል። የፋሲካ ሰሞን ዳቦ ጋግሮ የሆነ ነገር አድርጎ ጋግሮ ተሸክሞ ይጠያየቃል። ቀኑን አንድ ላይ ነው የሚያሳልፈው። ግን ችግሩ መብላት ብቻ ነው። መታሰብ ያለበት የጌታ ስራ እንጂ መብላት ብቻ መሆን የለበት። እስቲ አሜን ነው። እነዚህ የምናደርጋቸው ነገሮች ይደረጉ ግድ የለም ምንም ችግር የለባቸውም ብለን እንኳ ብናስብ ዋናው ነገር እሱ ነው ወይ? ዋናው ነገር ጌታ ኢየሱስ ያንን መራራ ዋጋ የከፈለበት ዓላማ በእርግጥ ገብቶናል ወይ? ተቀብለነዋል ወይ? ዛሬ እየኖርንለት ነው ወይ የሚለው ጥያቄ የሚያገኘው መልስ ትክክለኛ ከሆነ እግዚአብሔር ትክክለኛው መልስ እንድንሰጥ ይርዳን ወገኖች። በስቅለተ ዓርብ የሚታሰበው የክርስቶስ ሞት ከማንኛውም አይነት ከሱ በፊትም ከሱ በኋላም ከነበረ ሞት ምን ያለ ነው? ፈጽሞ የተለየ። ከዛ በፊት ሰዎች ተሰቅለው ያውቃሉ። ከዚያም በኋላ ሰዎች ተሰቅለዋል። ከዚያ በፊት ሰዎች ስለ ሰው ሞተው ሊሆን ይችላል። የቤዛነት ሞት ግን የሞተ የሚያድን ሞት ግን የሞተ የሱ ሞት ከቀኑ 9 ሰዓት ላይ ሰማይ እንዲጨልም ያደረገ መሬት እንድትንቀጠቀጥ ያደረገ እግዚአብሔር የተቀበለው መስዋዕት የሆነ
ከስቅለተ አርቡ ውጪ የሆነ ሌላ ሞት ፈጽሞ አልነበረም፣ ደግሞ አይኖርም። የጌታ ሞት ከሌላው ዘመን ሞት ሁሉ ምን ያለ የተለየ ነው። የተለየ ነው ወልሲ። ምክንያቱም የጌታ ሞት ምን ነበር ከተባለ ከብሉይ ኪዳኑ የመስዋዕት ስርዓት በተለየ መንገድ እውነተኛው የስርየት መስዋዕት ነበር። በብሉይ ኪዳን እንስሳት ይሰዉ ነበር፣ ይታረዱ ነበር። የእግዚአብሔር ቁጣ ለጊዜው የሚያስታግሱ ሆነው በእግዚአብሔር ታዘው ነበር። የጌታ ኢየሱስን እንደሚያህል ለአንዴና ለዘላለም እግዚአብሔር በኃጢአት ላይ ያለውን ቁጣ ያስታገሰ፣ ያስቆመ፣ ያስተሰረየ ግን ፈጽሞ የለም፣ ደግሞ አይኖርም። ክብር ለስሙ ይሁን። በሌላ አማርኛ የስቅለተ አርቡ ሞት ለየት ያለ ሞት ነው። አንዱ የእግዚአብሔር ልጅ ጻድቁ የእግዚአብሔር ልጅ የሰውን ልጆች ኃጢአት ሁሉ ተሸክሞ መስቀል ላይ ወጥቶ ምን ያለበት ነው? ተፈጸመ፣ ዕዳ ሁሉ ተከፈለ፣ የሚያምን ሁሉ ይድንበታል፣ የሚከተለኝ ሁሉ ይድንበታል ብሎ የእግዚአብሔር ፈቃድ እግዚአብሔር ሰዎችን ለማዳን ያቀደው እቅድ በኔ የመስቀል ላይ ሞት ተፈጸመ ያለበት ስራ፣ የማዳንና የቤዛነት ስራ ሙሉና ፍጹም የተደረገበት ቀን መቼ ነው ከተባለ ጌታ ኢየሱስ መስቀል ላይ የሞተበት ቀን። ለዚህ ነው ጌታ ኢየሱስ ምንድን ያለው? የተሰቀለ ላይ ተፈጸመ። ሆምጣጣውን ተቀብሎ ምን ካለ በኋላ ከጠጣ በኋላ ተፈጸመ አለ። የማዳን ስራውን የፈጸመልን ጌታ ስሙ ብሩክ ይሁን። እግዚአብሔር ሰዎች በክርስቶስ የመስዋዕትነት ሞት አምነው ከኃጢአት እንዲታጠቡ፣ እንዲድኑ፣ የዘላለም ሕይወት እንዲወርሱ ስለፈቀደ ስላሰበ ጌታ ኢየሱስን ወደ ዓለም የላከው የኃጢአት መስዋዕት አድርጎ ነው። ጌታ ኢየሱስ ወደ ዓለም የመጣው ሊሞት ነው፣ ላይሞት አይደለም። እኛ የመጽሐፍ ቅዱስ ክፍሎችን ስናነብ ብዙ ጊዜ እሱ ላይ የሚደርሰውን እየተመለከትን እንደው ቢያመልጥ፣ እንደው ባይደርስበት፣ እንደው ባይሞት እንላለን። እሱ ግን ለዚህ ቀን ምን ብያለሁ? መጥቻለሁ። ጌታ የመጣው ምን ሊሆን? ሊሞት ነው። ለምን ሲባል እግዚአብሔር ዓለምን ከራሱ ጋር የሚያስታርቅበት የማስታረቂያ መንገድ ማን ነበረ? የክርስቶስ የመስቀል ላይ ሞት። ስቅለተ አርብ የምንለው ቀን ምን የተሰራበት ነው ማለት ነው? የእግዚአብሔር ፈቃድ በልጁ በኢየሱስ በኩል ለማዳን ያቀደው እቅድ የተፈጸመበት ቀን። ስለዚህ ለእኛ ስቅለተ አርብ መልእክቱ ሰዎች ከሚያስቡት የተለየ ነው። ሰዎች ጌታ ኢየሱስ በፈቃዱ ሕይወቱን ለመስዋዕትነት እንደሰጠ፣ ክቡር ደሙን እንዳፈሰሰ፣ ይህንንም ያደረገው የኃጢአትን ይቅርታ ያገኙ ዘንድ፣ የዘላለም ሕይወት ያገኙ ዘንድ እንደሆነ እንዲያምኑ እግዚአብሔር አንድ ልጁን ሰጠ። መጽሐፍ ቅዱስ ሮሜ ምዕራፍ 3 ቁጥር 25 እና 26 ላይ እንደዚህ ይለናል። እግዚአብሔር ለሰው መዳኛ መንገድ ራሱ ያዘጋጀበት ቀን ነው ስቅለት አርብ። ራሱ ሳንፈልገው እግዚአብሔር እኛን የፈለገበት ቀን ነው ስቅለት አርብ። ተመልከቱት። ሮሜ ምዕራፍ 3 ከቁጥር 25 እስከ 26 እንደዚህ ይላል። በደሙም በሆነው እምነት፣ በማደም ላይ እምነት፣ በደሙ በሆነው እምነት እግዚአብሔር የማስተስረያ መስዋዕት አድርጎ አቅርቦታል። ማንን? ጌታ ኢየሱስን። የጌታ ኢየሱስን ክቡር ደም ለሰው ልጆች የማስተስረያ መስዋዕት እንዲሆን አድርጎ ምን አድርገዋል? አቀረበው። መስዋዕቱን ያቀረበው ማን ነው ማለት ነው? እግዚአብሔር። ማንን ነው መስዋዕት አድርጎ ያቀረበው? የልጁን የኢየሱስን ደም አቅርቦታል። ይህንንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። አሁን እኔ የአዲሱን ትርጉም ነው ማነበው። መደበኛውን ትርጉም ላምብላችሁና ወደ አዲሱ ትርጉም እመለሳለሁ። ቁጥር 5 እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው ይላል የጥንቱ ትርጉም። ጌታ ኢየሱስን በደሙ ላይ ባለን እምነት ማስተስሪያ እንድናገኝበት አድርጎ አቆመው። ምን አሁን አቆመው የሚለውን ሐሳብ ሲናገር እዚህ ሐዋርያው ምን እያሰበ ነው የሚናገረው? በብሉይ ኪዳን ለመስዋዕት የሚቆመውን እንስሳ እያሰበ ነው። መስዋዕት ለመሆን ካህኑ ፊት ሄዶ የሚቆመውን ካህኑ ወስዶ እንደ እግዚአብሔር ቃል እጁን ጭኖ የሰውየውን ኃጢአት ካናዘዘበት በኋላ ወስዶ የሚሰዋውን ስለ ሰውየው አቆመው። ባለፈው ሀገር ቤት የሄድን ጊዜ ፍየሎች ጨርሰን ይመጣሉ እና ፍየሎች መጥተው ቆመው ልጆች እየሄዱ ይነካኩ ይጫወታሉ ከፍየሎቹ። አሁን እነዚህ ፍየሎች ስትመለከቷቸው የማያውቁት ልጆች ምናልባት በቃ ሁሌ እዛው የሚቆሙ ነው ይመስላቸው። የሚያይ ሰው ግን ምን እያለ ምን ይላቸዋል? አይ እነዚህ ዛሬ እዚህ የቆሙ ፍየሎች ነገ ምን የሚሉ ናቸው? የሚታረዱ ናቸው፣ የሚበሉ ናቸው። ስለዚህ ለምን ቆሙ እዛ ጋር ከተባለ ለመታረድ። ጌታ ኢየሱስን ምን አድርጎ አቆመው አለ? በደሙ የሚገኝ
የማስተስሪያ መስዋዕት አድርጎ አቆመው። ማን? እግዚአብሔር አብ። ያለሱ ስርየት ስለሌለ። እኔ እግዚአብሔር የትውልዳችንን አይን ይክፈት። ለምን እንደሆነ ታውቃላችሁ? በደሙ የሚገኝ ብቸኛ ማስተስሪያ ጌታ ኢየሱስ ነው እያለ ሰዎች ግን በሌላ መንገድ ስርየት ለማግኘት መሞከራቸው ይገርመኛል። ብቸኛው የስርየት መንገድ እግዚአብሔር ያቆመው ማን ነው አለ? ልጁ ኢየሱስ ነው። ሌላ የስርየት ማግኛ መንገድ የለም። አቆመው። ለምን? ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። በፊት የተደረገው ኃጢአት በእግዚአብሔር ችሎታ ለሰው ይተውለታል፣ ለሰው ይቅር ይባልለታል፣ ለሰው ይታጠብለታል። እግዚአብሔር በችሎታው የኔንና የእናንተን የትናንት ኃጢአት ይቅር ለማለት ልጁ ኢየሱስ ክርስቶስ በምትካችን የማስተስሪያ መስዋዕት ሆኖ ደሙ እንዲፈስ እንዲቀጣ ወስኖ ላከው ይላል። መቼ? በስቅለተ ዓርብ የተፈጸመ። ለካ ይቅር የተባልነው ዝም ብሎ አይደለም። ምትካችንን ማን ወስዶት ነው? ጌታ ኢየሱስ ወስዶት። ክብር ለስሙ ይሁን። ምትካችንን ማን ወስዶት ነው? ጌታ ኢየሱስ ወስዶት። ስለዚህ ስቅለተ ዓርብን ስናስብ ከሌላው ሞት የተለየ ሞት ነው የምንልበት ምክንያት ምንድን ነው? የኃጢአት መስዋዕት የስርየት መስዋዕት አድርጎ ልጁን ያቆመው ራሱ እግዚአብሔር በመሆኑ ከሌላው ሞት የተለየ የሆነበት ምክንያት። በአሁኑ ዘመን ቁጥር 26 በአሁኑ ዘመን እግዚአብሔር ይህንን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው ይላል የቀደመው ትርጉም። የአዲሱ ትርጉም የዛሬው ትርጉም ምን ይላል? ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ለምን ይህን አደረገ አለ? አንደኛ፣ ይህም በደንብ ስሙኝ ወገኖች፣ አንደኛ እግዚአብሔር ራሱ ጻድቅ እንደሆነ ለማሳየት ነው ይላል። ሁለተኛ በኢየሱስ የሚያምኑትን ጻድቃን እንደሚሆኑ ለማሳየት ነው ይልና ሁለት ነገር ያጣምራል። ራሱ ጻድቅ እንደሆነ ለማሳየት ነው የሚለው ሐሳብ ምን የያዘ ነው? እግዚአብሔር ምንም ያህል ፍቅር ቢሆን ምንም ያህል ይቅር ባይ ሆኖ ለኔና ለእናንተ ይቅርታ የሚሰጥ ቢሆን ይቅር የሚለው በእኛ ምትክ ኃጢአትን ቀጥቶ ነው እንጂ በሌላ ላይ ኃጢአትን ሳይቀጣ ይቅር ማለት አይችልም። ኃጢአትን ሳይቀጣ ይቅር ካለ ጻድቅ መሆኑ ይቀራል። ኃጢአትን የማይቀጣ ጻድቅ አይሆንም። ልብ በሉ። እግዚአብሔር ጻድቅ እንደሆነ ያሳይ ዘንድ እኛን ከቀጣ መጥፋታችን ነው። ኃጢአትን ሳይቀጣ ደግሞ እኛን ይቅር ማለት አይችልም። ጻድቅነቱ አይፈቅድለትም። ጻድቅ ስንል እውነት ፈራጅ ማለታችን ነው። የሚፈርደው እና የሚሰራው ስራ ሁሉ ትክክል የሆነ ስህተት የሌለበት ማለት ነው። በሌላ አማርኛ ኃጢአተኛውን ሰውዬ አንተ ጻድቅ ነህ አይለው፣ ጻድቁን ሰውዬ ደግሞ አንተ እርኩስ ነህ አይለው። ለሚገባው የሚገባውን የሚሰጥ ማለት ነው ጻድቅ ማለት። ስለዚህ እግዚአብሔር ጻድቅነቱን ለማሳየት ኃጢአትን ሳይቀጣ ይቅር የማይል ይልቁኑ የሚቀጣ መሆኑን ለማሳየት አንድ ልጁን ኃጢአት የሌለበትን ወደ ዓለም ላከውና በእኛ ምትክ ምን አደረገው? ቀጣው። ኃጢአታችንን ወሰደ ጌታ ኢየሱስ። ክብር ለስሙ ይሁን። የእኛን ኃጢአት ሁሉ እግዚአብሔር ማን ላይ አኖረው? ልጁ ላይ አኖረው። ልጁ ስለኛ ሲቀጣ የእግዚአብሔርን ኃጢአትን ሳይቀጣ ይቅር አለማለት፣ ይቅር ማለት አለመቻል ወይም የእግዚአብሔርን ጻድቅነት አየነው። ለምን? በእኛ ምትክ ልጁ ላይ ጨከነ። እግዚአብሔር በእኛ ምትክ ማን ላይ ጨከነ? ልጁ ላይ። ጻድቅ ልጁ ላይ ጨከነ። ለምን ሲባል ጻድቅነቱ ጥፋትን ሳይቀጣ ኃጢአትን ሳይቀጣ እንዲያልፍ አይፈቅድለትም። ይቺ ዓርብ ስቅለተ ዓርብ ለየት ያለችበት ምክንያት የእግዚአብሔር ጻድቅነትና የእግዚአብሔር መሐሪነት ሁለቱም አንድ ላይ የታዩባት ቀን ነው። መሐሪነቱ እንዴት ነው ከተባለ ልጁ የእኛን ኃጢአት ወስዶ እኛ ምህረት እንድናገኝ እድል ሰጠ። እኛን ለመማር ልጁን ቀጣ። አይታችኋል። ቤት ውስጥ አንዳንድ ጊዜ ወላጆች የሆናችሁ ይገባችኋል ብዬ አስባለሁ። እናንተ የምትፈልጉትን ነገር ትታችሁ ልጆቻችሁ እንዲጎርሱ ልጆቻችሁ እንዲለብሱ ስታረጉ አይታችሁ ቋጠር አርጋችሁ ያሳጋችሁ እኔ ቅርብኝ ብላችሁ የምታረጉት ነገር አይታችሁ የእናንተ ጉለት የልጆቻችሁ ምን ይሆናል? ሙላት። መጉረስ ፈልጋችሁ ነው ጉረስ፣ ውስጣችሁ የፈለገው አጉርሳችሁ። እግዚአብሔር ጻድቅነቱ ልጁን አስቀጥቶ እኛን ግን ምን አለ? ነፃ አወጣን፣ ይቅር አለን። ክብር ለስሙ ይሁን። ይሄ የሮሜ መጽሐፍ አሁን ያየነው ክፍል እግዚአብሔር ጻድቅ እንደሆነና በልጁ የሚያምኑትንም እንደሚያጸድቃቸው ያሳይ ዘንድ በመጨረሻው ዘመን ላይ ልጁን ምን አድርገዋል?
ላከው፣ መስዋዕት አድርጎ አቆመው። እሱም መስቀል ላይ ተሰቅሎ ሞተ። የሞተልን ጌታ ስሙ ብሩክ ይሁን። ይህንን ነው የሚነግረን መጽሐፍ ቅዱስ። ክርስቲያኖች ስቅለተ ዓርብን እንዲያከብሩ አያዝምም አይከለክልምም። ማለት ስቅለተ ዓርብ ነው ይሄ ቀን መከበር አለበት ብለው እንዲያከብሩም አያዝም፣ እንዳያከብሩም አይከለክልም። ግልጽ ትእዛዝ የለም፣ ግልጽ ክልከላም የለም። በመሰረቱ አንዳንድ ጊዜ ጌታ የተሰቀለበት ነው ብለን ያንን ቀን በትህትና በእግዚአብሔር ፊት ሆነን ብንውል መንፈሳዊ ነገራችን ላይ ይጨምራል እንጂ አይጎዳም። ግን ለቀኑ የተለየ ትኩረት ሰጥተን ጌታን ሳይሆን ቀኑ ላይ ካተኮርን ግን አደጋ ይሆናል። በዛ ቀን ጌታ እና ስራው ያመጣልንን ህይወት በትኩረት ከማየት ይልቅ ቀኑን እንደው የሌላ አይነት ሐሳብ ቀን ካረግነው ልክ አይሆንም። ስለ ቀናት ሲናገር ሮሜ 14:5 ላይ እንደዚህ ይላል መጽሐፍ ቅዱስ ስለ ቀናት። አንዳንድ ጊዜ ቀኖችን በተለያየ እይታ ስለሚያዩ ሰዎች ሮሜ 14:5 ላይ እንደዚህ ይላል፣ ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል። ያኛው ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ ይላል። ተመልከቱ፣ አንዳንድ ሰው ይሄኛው ዓርብ ጌታ ለእኔና ለእናንተ ታላቅ ዋጋ መራራ ዋጋ የከፈለበት የእግዚአብሔር ፍቅር የተገለጠበት ከሌላው ዓርብ ሁሉ የተለየ ቀን ነው ብሎ ያስባል። ሌላኛው ሰው ደግሞ አይ እንደ ማንኛውም ቀን ዓርብ ነው፣ ግን ጌታ ደግሞ ይህን ሰርቶልናል ይላል። በቀኑ ላይ ሁለቱ የተለያየ አይነት አመለካከት አላቸው። በዚህ በቀኑ ምክንያት በሁለቱ መካከል አለመግባባት መፈጠር መቻል የለበትም። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ነገር ግን በዚያ ቀን የተሰራለትን ይሄኛውም ያኛውም አጥብቆ ግን ምን ይበለው ይያዘው። መንፈሳዊነትን የሚጨምር ከእግዚአብሔር ቃል የማይወጣ ወደ ጌታ የበለጠ የሚያስጠጋ ሰዎችን እግዚአብሔርን ወደ መፍራት የሚያመጣ መልካም የሆነ ነገር ሁሉ ቢደረግ እግዚአብሔር ይከብርበታል እንጂ አያዝንበትም። ከልኩ ግን ማለፍ የለበትም። ስቅለተ ዓርብ የጌታን ስራ የምናስብበት ስቅለተ ዓርብ በእግዚአብሔር ቃል ስንመለከተው አንድ ከዓርብ በፊት የተደረገ ትልቅ ነገር ያስታውሰናል። ሐሙስ ምሽት የተደረገ ነገር ያስታውሰናል፣ ያሳስበናል። ጌታ ኢየሱስ ታልፎ በተሰጠባት በዚያች ምሽት ይላል ሐዋርያው ጳውሎስ አንደኛ ቆሮንቶስ 11:24 ላይ ሄዳችሁ ተመልከቱ። ጌታ ታልፎ የተሰጠው መቼ ነው? ሐሙስ ማታ አይደል? ታልፎ ከመሰጠቱ በፊት ያደረገውን ነገር እናስታውሱ። ስቅለተ ዓርብ ብቻ ሳይሆን ይህን የሚያሳስበን ሌላም ጌታ ለእኛ ያደረገውን የሚያስታውሰን ቀንም አለ፣ ስራም አለ። ያ ቀን ሐሙስ ነው። አንደኛ ቆሮንቶስ 11:24 ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ምኑን? እንጀራን አንስቶ አመሰገነ፣ ቆርሶ ሰጣቸው። ይህንን ለመታሰቢያዬ አድርጉት። አሁን ከዚህ በኋላ ሊያደርገው ላለው ከዚህ በፊት ያደረገውንም ሆነ አሁን እራት በልተው ከጨረሱ በኋላ ተነስቶ ይወጣል። የአስቆሮቱ ይሁዳ የት እንደሚሆኑ ስለሚያውቅ መጥቶ ይስመውና አሳልፎ ይሰጠዋል። መከራ ስቃይ ተቀብሎ ነገ ዓርብ ይሞታል፣ ይቀበራል፣ በሶስተኛው ቀን ከሙታን ይነሳል የሚለው ቃል እስኪፈጸም ድረስ አስቀድሞ ምን አላቸው? ቅዱስ ቁርባንን ስርዓት ደነገገና ይህንን ለመታሰቢያዬ ምንን አስቡት ነው የሚለው። የሰራሁላችሁ ሰው ሆኜ መምጣቴን፣ ያስተማርኩትን፣ የተቀበልኩትን መከራ፣ የተሸከምኩትን ስቃይ፣ ስለ እናንተ መዳን እኔ ያለፍኩበትንና የጠጣሁትን መራራ ጽዋ ምን በሉታል? አስቡት። ወገኖቼ የሰው ውለታ ስንረሳ ነው መበደል የምንጀምረው። የጌታንን ውለታ ስንረሳ ነው አለመታዘዝ የምንጀምረው። እግዚአብሔር አይናችን ይፈታ። ስለዚህ ጌታ ቅዱስ ቁርባን የሚባል ስራ አደነገገ። ለዚህ ነው አንዳንዶቹ በዚህ በስቅለተ ዓርብ ቀን ቅዱስ ቁርባን በመውሰድ ነው ያሳልፉት። ለመታሰቢያ ያድርጉታል። ምን ስለሚያስታውሳቸው? የጌታ እራት ምን ያስታውሳል? ከሚያመጣው የእግዚአብሔር ጸጋ በተጨማሪ ምን ያስታውሰናል? ለእኛ ያለውን ፍቅር፣ የተደረገልንን ትልቅ ስራ። እንደዚሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ምኑን? አሁንም ጽዋውን እኔን የምታስቡበት ወደኋላ የምትመለከቱበት። የሆኑ ባልና ሚስት ወደ 24 ዓመት ነው ምናምን ተለያይተው ከኖሩ በኋላ ታረቁ የሚል ነገር ሰማሁ። 24 ዓመት ተለያይተው ከኖሩ በኋላ አጋንኛው ካልሆነ 14 ዓመት ዓመቱን ተሳስቼ ከሆነ ለማንኛውም ግን ይሄን ያህል ዓመት ተለያይተው ከኖሩ በኋላ እንደገና ምን አሉ ይላል? ተጋቡ። ቃል ኪዳናቸውን አድሰው ጉዞ አብረው ጀመሩ።
አንዳንድ ጊዜ ትዳር ውስጥ ችግሮች ሲፈጠሩ የትዳር አማካሪዎች፣ መጋቢዎች ምን እንዲያደርጉ ይመከራል። እነዚህ ዛሬ የተጋጩ መግባባት ያቃታቸው ሰዎች ዛሬ የተጋጩባትን ያችን ምክንያት እያጎሉ እያዩ እንደው እሳትና ጭድ የሚሆኑትን ሰዎች ሚሞሪያቸውን ወደ ኋላ ውሰዱና ትላንት ያሳለፉትን ያንን መልካም ጊዜ አስታውሷቸው። አስቡ እንዴት እንደተዋወቃችሁ፣ እንዴት ወደ ጋብቻ ለመምጣት እንደወሰናችሁ፣ ወደ ጋብቻ እንዳትመጡ ተግዳሮት ተነስቶባችሁ ያንን ሁሉ እንዴት አሸንፋችሁ እንደመጣችሁ፣ ትላንት ዛሬ ባል ሆኖ ግን አስቸጋሪ የሆነው ዛሬ ሚስቱን አስቸጋሪ የሆነችው ምን ያህል በፍቅር በናፍቆት ባሏን ትፈልግ እንደነበር፣ ጮኛዋን ትፈልግ አስታውሱ፣ አስቡ ወደ ኋላ። ፓስተር ተስፋዬ ጌታ ይባርከው ፍቅር ይዲለኛል እንዳልለይ ኮብልዬ ልጠፋ ከድሮት ደጅህ ከችጋሩ ሌላ ጸጋ ምሕረትህ አያስቸክለኝም ትዝታዎች ስወጣ ችጋር አለ፣ ግን ችጋሩን ከመፍራት ባሻገር የትላንት ትዝታዎች ወደ ኋላ ሳስባቸው ጉብኝቶች፣ ማዳን፣ እርዳታ ወገኖች የኛ እናንተ ጌታ ያደረገልን ወደ ኋላ የምናስበው በጣም ብዙ ነገር አለ። ክብር ለስሙ ይሁን። በጣም ብዙ ከሱ ሁሉ በላይ ደግሞ እዚህ ጋር የጌታን እራት ስንወስድም ሆነ ስቅለተ ዓርብን ስናስብ ትስ የሚለን ለኔና ለእናንተ የከፈለው የተቀበለው መራራ ዋጋ እሱም ማሰብ መቻል የዛሬውን ህይወታችንን ለእግዚአብሔር የተገዛ ያደርገዋል። መገዛት ሲያቅተን መሸርሸር ስንጀምር መድከም ስንጀምር ምንድነው የዘነጋሁት መስቀሉ ነው ከፊቴ የተነሳው ብለን መጠየቅ ነው ያለብን። የገላትያ ሰዎች እኮ አዚም የተደረገባችሁና መስቀሉ ከፊታችሁ ዞር ያለው ምን ሆኖ ነው እኮ የተባሉት ወገኖች። ዓርብን ብቻ ሳይሆን የጌታን እራት ስንወስድ ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱ ጌታ እስኪመጣ ድረስ ቅዱስ ቁርባን በወሰዳችሁ ቁጥር ሕማማቱን ባሰባችሁ ቁጥር ትንሣኤውን ባሰባችሁ ቁጥር ምን ትናገራላችኋል? ሞቱን። ለማን ሞተ? ለከሌ ሞተ ከማለቴ በፊት ለማን ሞተ ነው? ለኔ ሞተ በሉስ። ለኔ ሞተ ነው። ለኔ ሞተ የምል ከሆነ ውለታው ነው ትዝ የሚለኝ። እኔ መሞት ሲገባኝ ሞተልኝ፣ እኔ መሰቃየት ሲገባኝ ተሰቃየልኝ። የሞተልኝን የተሰቃየልኝን እንዲህ የሚወደኝን ልበድለው አይገባም ያሰኛል። እግዚአብሔር በዚህ መንፈስ ይባርካችሁ። ውለታ ከመርሳት ጌታ ይጠብቃል። የጌታን ውለታ እንኳን የጌታ ውለታ የሰው ውለታ እንኳን እኔና እናንተ እጅ መበላት የለበትም። በእውነት እንደ የጌታ ነና እኛ የጌታ ነና። ሌላው ስቅለተ ዓርብንም ሆነ ቅዱስ ቁርባንን በወሰድን ቁጥር ጌታ ለኛ የከፈለውን ዋጋ ማሰብ ምንድነው የሚጠቅመን? ምንድነው የሚሰጠን ስንል እግዚአብሔር ምን ያህል እንደሚወድን ነው የሚያስታውሰን። ምን ያህል እንደሚወድን። ምክንያቱም እግዚአብሔር አንድ የባህሪ ልጅ ነው ያለው ጌታ ኢየሱስ። እሱም ግን ስለኔና ስለናንተ አሳልፎ ምን አደረገው? ሰጠው። በሌላ አማርኛ ሰው የሚሰጣችሁ ስጦታ ለእናንተ ያለውን ፍቅር አይገልጥላችሁ? ወላ ደግሞ ሄዳችሁ ትልቅ ስጦታ ካሉን አልቀበልም ይላል። ለማንኛውም ግን የሰው ስጦታ ምኑ ነው የሚነግራችሁ? ሰው ለእናንተ ያለው ፍቅር ነው የሚነግራችሁ። እንዳቅሙ ሰው ስጦታ ይሰጣችኋል። ስጦታው ለእናንተ ያለውን ስፍራ ለእናንተ ያለው ልብ ነው የሚያሳያችሁ። ሰው ነፍሱን አይሰጠንም። ሰው ጊዜውን ሊሰጠን ይችላል። ሰው ቁሳቁስ ሊሰጠን ይችላል። ሰው ገንዘቡን ሊሰጠን ይችላል። በሰው መካከል ግን ነፍሱን ሊሰጠን የሚችል ማንም የለም። እግዚአብሔር በሰው መካከል ልጁን የሚሰጠን የለም። እንዲያውም ስለ ልጁ እኛን ዋጋ ያስከፍል ይሆናል እንጂ ሰው ልጁን ለኛ አይሰጥም። የተለመደ ነገር አይደለም። እግዚአብሔር ግን አንድ ልጁን ምን ያደርጋል? ሰጠ። ምን ያሳያል? እግዚአብሔር ለኔ ላንቺ ላንተ ያለውን ፍቅር። እስቲ አሜን በሉ። እስቲ የእግዚአብሔር ፍቅር። በሌላ አማርኛ ስቅለተ ዓርብም የጌታ እራትም ለኔና ለእናንተ ሊያስታውሰን የሚገባው ምን ያህል በእግዚአብሔር እወደዳለሁ፣ እግዚአብሔር ለኔ የሰጠው ቦታ ምን ያክላል፣ እኔስ የተቀመጨ ያስቀመጠኝ ቦታ ወይስ ሌላ ቦታ? ራሳችንን እንድንመረምር እንድንፈትሽ። ፍቅሩን አሳይቶ አይጨርስም። ለፍቅሩ የሰጠሁት ምላሽ ምን ያህል ትክክል ነው? አንዲት ልጅ እናቷን ታስቸግራለች። በጣም ወላጅነት ችግር ነው አንዳንድ ቦታ እና በጣም ታስቸግራለች እናቷን። እናትየው ደግሞ ልጄ መቼ ነው የምትበስይው?
መቼ ነው ባንቺ አይኖር የምታስቢው? መቼ ነው የምነግርሽ ነገር ሁሉ የምነግርሽ ላንቺ ጥቅም እንደሆነ የሚገባሽ? መቼ ነው ልጄ ከማልቀስ ባሻገር ከመጸለይ ባሻገር ትመክራለች፣ ትገስጻለች፣ ትቀጣለች። እናት እንዲህ እያደረገች በልጇ እያዘነች ኑሮ እየታገላት የጤንነት ችግር እየታገላት ድንገት ሞተች። ይቺ ልጅ ልብ ስትገዛ እናት ሞተች። እናትሽ ታማለች ስትባል አልመጣችም። እናትሽ ሞተች ስትባል እያለቀሰች ነበር። እማዬ አሁን ገብቶኛል፣ ትንሽ እንደ ልጅ ልሁንልሽ እባክሽ ንቂ አለቻት። ምንም ያህል ብታለቅስ ትነቃለች እናት። ፍቅርሽ አሁን ገብቶኛል፣ ያልሽው ምን እንደሆነ ባለመስማት ሄጄ ተንከራትቼ የደረሰብኝ ነገር አስተምሮኛል። አንቺን አለመስማት አሰቃየኝ፣ ከሰው በታች አረገኝ፣ መከራ እንድቀበል አረገኝ እንጂ አልጠቀመኝም። አሁን ገብቶኛል፣ ፍቅርሽ ገብቶኛል አለች። እናት ከመሞቷ በፊት እኔ ከሞትኩ በኋላ ልጄ ስትመጣ ልጄ እወድሻለሁ፣ ይቅር ብዬሻለሁ፣ ወደ ጌታ ተጠጊ በሏት ብላ ሞተችው። ይቺ ልጅ አሁን ከዚህ በኋላ የምትኖረው ኑሮ ምን ይመስላል? በሞቷ እንኳን ለልጇ ያላትን ፍቅር፣ ለመመለሷ ያላትን መሻት፣ ረሃብ አሳይታ የሞተች እናት ድምፅ ስትሰማ ከዚህ በኋላ እንዴት ነው መኖር ያለባት? አንዲት ልጅ ነው ያለቻት። ይቺ ልጅ በጣም አስቸጋሪ ነበረች። ከዚህ ሁሉ መከራ በኋላ ግን ይቺ ልጅ ወደ እግዚአብሔር ተመለሰች። እግዚአብሔር መጨረሻችንን ያሳምረው። እግዚአብሔር ለኛ ያለው ፍቅር፣ ወላጆቻችን ለኛ ያላቸውን ፍቅር፣ ወንድም እህቶቻችን ለኛ ያላቸውን ፍቅር በትክክል ሲገባ አካሄዳችንን ምን ያደርገዋል? ይገራዋል፣ ይቀርጸዋል። አካሄዳችን ሲቀረጽ አንድ የእግዚአብሔር ቃል ክፍል ይገባናል። አንደኛ ቆሮንቶስ 6:20 ላይ እንደዚህ ይላል፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ። አይገርማችሁ? ለካ የእግዚአብሔር ፍቅር ሲገባል፣ ልጁ መሰጠቱ ሲገባል፣ ልጁ የሞተው ለእኛ መሆኑ ሲገባል፣ ሞትና ትንሣኤውን የምናስብና የምንናገር ሲሆን አውቶማቲካሊ አብሮ የሚገባል ነገር ምንድን ነው? ይሄ ሁሉ እኔ ለመግዛት ነው የሚል ተገዝቻለሁ። በማን? በክርስቶስ ደም ከተገዛው የኔ አይደለሁም፣ የገዛኝ ጌታ በእኔ መክበር አለበት ያሰኛል። ቀኝ እጃችሁን አንሱና እንዲበሉ፣ የገዛኝ ጌታ በእኔ ሕይወት መክበር አለበት። ሲያሜን ላይ እግዚአብሔር ይርዳን። ስቅለት አርቦን አስበን የጌታን ራት በወሰደ ቁጥር ሞትና ትንሣኤውን አስበን፣ ነገር ግን በዋጋ መገዛታችንን ከዘነጋ ነው ዋጋ የለውም። የተገዛን ለገዛን መኖር የሚገባን መሆናችንን ማሰብ ያስፈልጋል። እየጸጸታት ኑሮ ቀጠለች ይቺ ልጅ። በቅርበት የማውቀው ሰው ታሪክ ነው ይሄ። አንድ ልጅ ብቻ ነው ያላት። እናት ከሞተች በኋላ ልጅ እኔ እናቴ ላይ የሰራሁትን ልጆቼ እኔ ላይ እንዳይሰሩ እኔ ከዚህ በኋላ ከጌታ ጋር ተጣብቄ እኖራለሁ። ጌታ አይናችን ይክፈት ወገኖች። የጌታን ሞትና ትንሣኤ ማሰብ፣ በዋጋ መገዛታችንን ማሰብ፣ የራሳችን እንዳልሆንን ማሰብ ለዘላለም ሕይወት የሚገባ ሕይወት መኖርን ያመጣል። ለዘላለም ሕይወት የሚያበቃ እርምጃ መራመድ ያመጣል። እግዚአብሔር ሲመለከተው ልቡ የሚያርፍበት ሕይወት መኖር ያመጣል። ሰው ሲመለከተው እግዚአብሔርን በእኔና በእናንተ ሕይወት ውስጥ እንዲያይ የሚያደርግ የሕይወት ምልልስ ያመጣል። ወገኖቼ ሰው ተቀብሎን ከመንግሥተ ሰማያት ከዘላለም ሕይወት የምንጎድል ከሆነ ምን ይጠቅማል? ምን ይጠቅማል? ሰው ተቀበለንም አልተቀበለን በዋጋ ስለተገዛን መኖር ያለብን የዘላለምን ሕይወት ለመውረስ መሆን አለበት። እስቲ አሜን። አንድ የሚያሰጋኝ የመጽሐፍ ቅዱስ ክፍል አለ። ጌታ ሲመጣ አላውቃችሁም ነበር የሚላቸው። ጌታ ሆይ እኛ ከተማ ሰበክ፣ ከእኛ ጋር አብረን በላን፣ አብረን ጠጣን፣ በስምህ እንዲህና እንደዚያ አደረግን፣ አጋንንት አወጣን፣ ትንቢት ተናገርን ይሉኛል፣ እኔ ግን አላወቅኳችሁም ብላቸዋል። እነዚህ ሰዎች እኮ ትንሣኤውን የተናገሩ የሰበኩ አብረው የበሉ አብረው የጠጡ፣ ጌታ ግን የልጅነት ዕውቅና ያልሰጣቸው፣ የዳነ ሰው ልጅነት ዕውቅና ያልሰጣቸው። ለምን ሲባል ካዳናቸው ጌታ ጋር የነበራቸውን ግንኙነት በአመፃቸው በምርጫቸው ያበላሹ ስለሆነ ወገኖች ጌታ ላይ እንዳናምስ ጌታ ይርዳል። ፍቅሩ ይግዛል ወገኖች። ፍቅሩ የአሁኑን ፍለጋ ዘላለምን ከመዘንጋት እግዚአብሔር ይሰውረን ወገኖች። ምንም ያህል ቢመች የምንኖረው እኮ 70-80 ዓመት ነው።
በቃ በጥሩ አቋም መኖር የምንችለው እስከ 80 ዓመት ነው። ከዚያ በኋላ ድካም ነው። ከዛ በኋላ የሰው ድጋፍ የሰው እርዳታ የሚያስፈልገን እንሆናለን። ወገኖቼ ይሄ የሕማማቱ ሰሞን እግዚአብሔር ለኛ ያለውን ታላቅ ፍቅር የሚያስታውሰንና እኛ ለሱ ያለንን ፍቅር የምንመረምርበት እንዲሆን ጌታ ይርዳል። ሮሜ 5:8 ላይ እንደዚህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ለኛ የሞተው ምን ሳለን ነው አለ? ኃጢአተኞች ሳለን፣ ጠላት ሳለን፣ የእግዚአብሔር መንገድ ባልገባን ጊዜ፣ የዛሬዋን ያክል እንኳን ጭላንጭሉ ባልገባን ጊዜ፣ የዛሬውን ያህል እንደው ትንሽ እግዚአብሔርን መፍራት በእኛ ውስጥ ባልነበረ ጊዜ ወደ እግዚአብሔር ቤት እንሂድ ሲሉን ምን ማለት ነው? ዓለምን ቅጭ እንድን በነበረ ጊዜ። ከዚህ በፊት ነግሬያቸዋለሁ። አንድ አጎቴ ምን አለ፣ ስማ እኛ እንኳን በዚህ ዕድሜ ወደ ጌታ አልተመለስንም፣ አንተ በዚህ ዕድሜ ወደ ጌታ ትመለሳለህ አለ። እኛ እንኳን በዚህ ዕድሜ ወደ ጌታ አልተመለስንም። ጌታ እኮ በጉብዝና ወራት ፈጣሪህን አስብ ነው የሚለው አልኩት። የደከመውን የማይሰራውን እግዚአብሔር አፍላ ጉልበቱን እግዚአብሔር ይጠቀምበት እንጂ የኛ ነው እንጂ። እስቲ አሜን በሉ እስቲ። እንደ ዋናውን ጉልበታችንን ባለቤቱ ይጠቀምበት እንጂ እላቂውን ነው ለጌታ የምንሰጠው። ሲደክመን ነው ለጌታ የምንመለሰው። ዓለም ስትሰለችን ነው የምንመለሰው። ጠልተናት ነው እንጂ ከጌታ ጋር የቆምነው። የጌታ ፍቅር በልጦብን ነው እንጂ። እስቲ አሜን ነው። የጌታ ፍቅር ለምን በለጠብን የሚለውን ደግሞ ስንመለከት ገና እኔ ኃጢአተኛ ሳለሁ፣ ገና እኔ ለሱ ጠላት ሆኜ ሳለሁ፣ የሱ ነገር ባልገባኝ ጊዜ እግዚአብሔር ክርስቶስ ለኔ እንዲሞት አድርጎ ለኔ ያለውን ፍቅር ሲያሳየኝ እንዴት ላልመስበት! እንዴት ፍቅር ይገፋል ወገኖች! ርህራሄ እንዴት ይገፋል! የእግዚአብሔር ለዚያው ሮሜ 8:32 ለምን ይለናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እግዚአብሔር ምን ያህል ይወደዳል ለሚለው ምንድነው የሚለው መጽሐፍ ቅዱስ? ለገዛ ልጁ ምን አላለም? አልራራም። እኔን አንቺን አንተን ለማዳን እግዚአብሔር ለልጁ ምን አላለም? አልራራም። ሰይጣን ሲዋሻችሁ እግዚአብሔር ይወደኛል እኔን መውደዱን ደግሞ ለልጁ ባለመራራት አሳይቷል በሉት። እግዚአብሔር ምን ያህል እንደሚወደን ለልጁ አለመራራቱን መመልከት በቂ ነው። ለገዛ ልጁ ያራራለት ስለ ሁላችን የቤዛነት ሞት እንዲሞት አሳልፎ ለሞት የሰጠው ነው እኮ የሚልን። ያንተ ኃጢአት፣ ያንቺ ኃጢአት፣ የኔ ኃጢአት፣ ሰው ያየው ያላየው እግዚአብሔር ያየው ኃጢአታችን እንዲታጠብ እግዚአብሔር ሳይራራ ልጁ ለሞት አሳልፎ ሰጠው። ክብር ለስሙ ይሁን። ለዚህ ነው ዛሬ ቀና ብለን የምንዞረው። ቀና ብለን የምንኖረው ለምን ሲባል እግዚአብሔር ልጁን በመስጠት የኔና የእናንተን ኃጢአት ለማጠብ ወስኖ ልኮታል፣ ለሞት አሳልፎ ሰጥቶታል። እሱም ሞቷል፣ ከሞትም በሶስተኛው ቀን ተነስቷል። ክብር ለስሙ ይሁን። ስለዚህ ምን ያህል እግዚአብሔር ይወደኛል የሚለውን ሕማማቱን ሳስብ ጠልቄ ማየት አለብኝ። ላይላዩን ብቻ አይደለም ማየት ያለብኝ። እንኳን ለብርሃን ትንሣኤው አደረሰ ማለት ብቻ አይደለም ያለብኝ። ሕማማቱና ትንሣኤው ውስጥ ያለው ለኔ የተሰራው ስራ ሊገባኝ ይገባል። እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ያ ብቻ ግን አይደለም። ሮሜ 5:10 ላይ እንደዚህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን። ከእግዚአብሔር ጋር እርቅ በማሞት ነው፣ በልጁ ሞት። በሌላ መንገድ እርቅ የለም። ሰው የእግዚአብሔር ጠላት ሆኗል። ዓለም የእግዚአብሔር ጠላት ናት። ዓለማዊው አኗኗር የእግዚአብሔር ጠላት ነው። ለዚህ ነው ዓለምን መውደድ ከእግዚአብሔር ጋር ምንድን ነው ይለዋል? ጥል ነው ይለዋል፣ ጠላትነት ነው ይለዋል። አሁን ከእግዚአብሔር ጋር ጠላቶች በነበርን ጊዜ ያንን ጠላትነት ለማስወገድ እግዚአብሔር ከራሱ ጋር በልጁ ሞት ካስታረቀን አለ። በሌላ መንገድ መታረቅ አይቻልም። በልጁ ሞት ግን ከእግዚአብሔር ጋር ሰዎች ይታረቃሉ። ክብር ለስሙ ይሁን አለና አይጨርስም። እሱ ጋር ከታረቅን ይልቁንም ከታረቅም በኋላ በሕይወቱ እንድናለን ይላል። አሁን ተመልከቱ፣ ሞቱ መታረቂያችን ነበር። ሕይወቱ ወይም ትንሣኤው ደግሞ የዳነ ሰው ሕይወት መኖሪያችን፣ የዘላለም ሕይወት መውረሻችን፣ በክርስቲያን ፕሪንሲፕል መመላለሻችን። ሞቱም ሕይወቱም በእኔና በእናንተ ሕይወት ውስጥ ምን ሊሆን ማለት ነው? ሊሰራ። ይሄ ሳምንት ከሌላው ጊዜ በበለጠ ሁኔታ ይህንን ሊያስታውሰን ይገባል። ይህን ሊያስታውሰን ይገባል፣ ሊያሳስበን ይገባል። አንደኛ ጴጥሮስ 3:18 እንደዚህ ይላል። 3:18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። ክርስቶስ ደግሞ ወደ ማ ሊያቀርበን? ወደ እግዚአብሔር ሊያቀርበን። ወደ እግዚአብሔር መቅረብ የሚቻለው በማ በኩል ነው ማለት ነው? በክርስቶስ። ክብር ለስሙ። እኛ እኮ የማይናወጥ እምነት ነው ያለን። ክብር ለስሙ። ጥርጣሬ የለንም።
የእግዚአብሔር ቃል በግልጽ ይናገራል። ክርስቶስ ወደ እግዚአብሔር ሊያቀርበን። ለዚህ ነው በእኔ የሚገባ ቢኖር ምን ይሆናል? ይድናል። በሩ እኔ ነኝ። ወደ እግዚአብሔር መቅረብ ሊያቀርበን ስለ አመፀኞች፣ ስለ እኔና ስለ እናንተ በዓለም ውስጥ ስላሉ በእግዚአብሔር ላይ ስላመፁ እንደው ጨዋም ቢሆኑ የጨዋ አመፀኞች ብዙ ናቸው። ተቆጪ አመፀኞች ብዙ አሉ። ቅልስልስ አመፀኞች ብዙ አሉ። ለጋስ አመፀኞች ብዙ አሉ። ተሳዳቢ አመፀኞች ብዙ አሉ። የአመፃው አይነት ነው እንጂ የተለያየው ሰው ሁሉ በእግዚአብሔር ፊት ምንድን አመፀኛ። ለአመፀኞች ምን ያደርጋል? በአንድ ጊዜ በኃጢአት ምክንያት ምን አድርጓል? ሞቷል። ሊያቀርበን ሞተልን ይለናል። ስለዚህ ወደ እግዚአብሔር መቅረብ የሚቻለው በክርስቶስ ምንድን ነው? ሞት ነው። ከዚያ በኋላ 2 ቆሮንቶስ 5:19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። በማ በኩል ነው እግዚአብሔር ዓለምን ከራሱ ጋር የሚያስታርቀው? በክርስቶስ። በሰማዕታት አይደለም፣ በመላእክት አይደለም፣ በቅዱሳን አይደለም። ከራሱ ጋር ለመታረቅ የማስታረቂያው መንገድ ማን ነው? ክርስቶስ። ለምን ሲባል ስለ ሰዎች ኃጢአት የሞተው ማን ነው? ክርስቶስ። የታረቁበትን መንገድ ነው የሚያስታውሰኝ 2 ቆሮንቶስ 5:19 ያስታርቅ ነበር ይልና በደላቸውን አይቆጥርባቸውም ነበር። የሰው በደል የማይቆጠረው ሰው በማን ወደ እግዚአብሔር ሲቀርብ ነው? በክርስቶስ። ከዛ ውጪስ በደል ይቆጠራል አይቆጠርም? በደንብ አድርጎ ይቆጠራል። ሰው በደሉ እንዳይቆጠር ከእግዚአብሔር ጋር መታረቅ ያለበት በማ በኩል? በክርስቶስ። እንደሱ ብሎ አይጨርስም። ሕማማቱን ስናስብ አንድ ጨምረን ልናስበው የሚገባ ነገር፣ ሞቱንም ትንሣኤውንም ስናስብ አንድ ጨምረን ልናስታውሰው የሚገባን ነገር ምን እንደሆነ ለማሳወቅ እዚህ ጋር ምን ብሎ ይቀጥላል? በእኛም የማስታረቅን ቃል አኖረ። በሌላ ማለትና ይህንን የክርስቶስ ሞትና ትንሣኤ የመስዋዕትነት ሞት ለሌሎች በመናገር ሰዎች ከእግዚአብሔር ጋር እንዲታረቁ የማድረግን ስራ ለእኛ ሰጠኝ። የመመስከርን ወደ እግዚአብሔር መንግሥት ሰዎችን የማምጣትን ስራ ለእኛ ሰጠ። ሞቱን እኛ ድነንበት ሌላው ሳይድንበት ቢቀር ተገቢ ስላልሆነ ወንድሞች እህቶች፣ ለመመስከር በየቀኑ ምን ያህል ነው ምን ያህል ነው ሞቱን የምንናገረው ለሌሎች? ቃሉ የማስታረቅን ቃል በእኛ አኑሯል ይላል። የማስታረቅ ቃል ደግሞ ኢየሱስን መስበክ ነው። ሞቱና ትንሣኤውን መስበክ ነው። እግዚአብሔር በዚህ ሳምንት የመመስከር መንፈስ ያድስባችሁ። መስክራችሁ ወደ እግዚአብሔር ቤት ነፍሳትን የማምጣት ልብ ይስጣችሁ። ወገኖች እያንዳንዳችን መስክረን ሰዎችን ወደ እግዚአብሔር መንግሥት እንዲመጡ ማድረግ አለብን። እነዚህ ሰዎች መንግሥተ ሰማያት ስንገባ ሽልማቶቻችን መሆን አለባቸው፣ አክሊሎቻችን መሆን አለባቸው። ሕማማቱ መሞቱን ብቻ ሳይሆን የሞተላቸው ሌሎች ሰዎች ወደ ኢየሱስ እንዲመጡ እንድንሰራ ሊያነሳሳን ይገባል ማለት ነው። እንድናገለግል ሊያነሳሳን ይገባል ማለት ነው። በእግዚአብሔር ዕቅድ የተከናወነ ይሄ እግዚአብሔር አምላክ ስሙ የተባረከና የተመሰገነ ይሁን። አንድ ነገር ብቻ ተናግረን ልጨርስ። ይሄንን ሁሉ ስቃይ ጌታ ኢየሱስ የተቀበለው አብ ስለላከው ተገዶ ነው ወይስ ፈቅዶ ነው? ይሄንን መመለስ በጣም አስፈላጊ። ምክንያቱም እስካሁን ለማየት የሞከርነው እግዚአብሔር ምን ያህል ይወደናል አንድ ልጁን ሰጠ ብለን እግዚአብሔር አብ ለኛ ያለውን ፍቅር ብቻ ነው አይደል ያነሳነው። ክርስቶስስ በአብ በወልድና በመንፈስ ቅዱስ መካከል ያለው ዘላለማዊ ግንኙነት፣ መለኮታዊ አንድነት፣ አምላካዊ አንድነት፣ በአካል ግን ሶስትነት ቢሆንም ክርስቶስ የአብን ትእዛዝ የፈጸመው እንደሚያጉረመርም ልጅ ወላጅ ሲያዘው እያጉረመረመ እንደሚሰራ ልጅ አጉረምርሞ ነው ወይስ ፈቅዶ ነው? ይህን መጠየቅ በጣም አስፈላጊ ነው። ምክንያቱም ጌታ ለእኛ ያለውን ፍቅር ያሳየናል። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 10 17 እና 18 ላይ እንደዚህ አለ፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። ነፍሴን ምን አረጋት ዘንድ አለ? አነሳት ዘንድ አኖራታለሁ። ነፍሴን በፈቃዴ ለሞት አሳልፌ እሰጣታለሁ፣ መልሼ ደግሞ እኔው ምን አረጋታለሁ? አነሳታለሁ። ኦኬ፣ ቁጥር 18 እንሂድ። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ነፍሴን ለሞት አሳልፌ ብሰጠው እኔው ፈቅጄ እንጂ ማንም ከእኔ በኃይል በልጦ በአቅም በልጦ ወይም አስገድዶ ወይም ዝቶ ወይም አስፈራርቶ አይደለም። ለካ ጌታ የአብን ፈቃድ የታዘዘው ፈቅዶ ነው እንጂ ተገዶ አይደለም። ይሄ ደግሞ ምን ያሳየኛል ከተባለ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለኔ፣ ላንቺ፣ ላንተ ያለውን ፍቅር ይወደናል። እውነት ነው።
ምክንያቱም በፈቃዱ ነፍሱን ስለኛ አሳልፎ ሰጥቷል። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ላኖራት የሚለው እንድትሞት አሳልፌ ልሰጥ ለማለት ነው። ላነሳት የሚለው በትንሣኤ ለመነሳት ማለት ነው። ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። የአባቱን ትእዛዝ መራራም ቢሆን፣ ልብ በሉ ወገኖች፣ መራራም ቢሆን ስቃይም ቢሆን፣ ትዝ ይላችሁ እንደሆነ በጌቴሰማኒ ጌታ ሲጸልይ ምን አለ? አባቶይ ብትፈቅድስ ይህች ጽዋ ከእኔ ትለፍ። ለምን? ልትደርስበት የነበረችው መከራ ምን አይነት ናት? ከባድ ናት። ነገር ግን አለ አያይዞ ፈቃድህ እንጂ ፈቃዴ አይሆንም። ከዛ መራራም ቢሆን ለአብ ፈቃድ ራሱን አሳልፎ ሰጠ። ጌታ የሞተው ለእኛ ተገዶ ሳይሆን ምን አድርጎ ነው? ፈቅዶ ነው። ታዲያ ፈቅዶ ልጁን የሰጠን፣ ፈቅዶ ራሱን የሰጠን፣ ፈቅዶ በእኛ የሰረጸውን መንፈስ ቅዱስ ስናስብ የምንሰጠው ምላሽ ምን መሆን አለበት? እግዚአብሔር በትህትናና በተሰበረ ልብ እንድንከተለው ይርዳል።